እኮ ወደዛ ልመጣልሽ እኮ ነው ሀቡ። ከዛ መደብደብ ጀመረ። መደብደብ የጀመረበት ጊዜ እንደዚህ አንቆኝ የእህቶችን ፎቶ እንዲያሳየኝ ማለት ነው። እነዚህን አየሻቸው? እነዚህ ሟች ናቸው። የእህቶችሽን ፎቶ እያሳየሽ አለው አለሽ እናቴ። እነዚህ አየሻቸው እህቶችሽ ይለኛል። እነዚህ ሟች ናቸው። እኔ እጄ በጣም ሰፊ እንደሆነ እጄ ረዥም እንደሆነ ታውቂያለሽ። እገላቸዋለሁ እህቶችሽን ኢትዮጵያ ያሉት እያለ ማስፈራራት ጀመረ። ያኔ መጮህ ጀመረ። ልጄ ቁጭ ብላ እያለች መጮህ ጀመረ። ከዛ እኔ ፈርቼ ልጄ እንትን እንዳትል ብዬ አባቴ ቤት መላክ ጀመርኩ። አባቴ ቤት ነው የምትሆኑ በብዛት። በቃ አስፈራርቶኛል። በጣም የደበደበኝ ድብደባ በጣም ከባድ ስለነበር እጁ ረዥም ነው ምናምን የሚለውን በስልኩ ነው የሚያሳየኝ። አይሻቸው እነዚህ እኔ እኮ ታስሬ ነው የተፈታሁት። ሰው ላይ ተኩሼ ታስሬ ነው የተፈታሁት። አንድ ብተነፍሽ እኔ አይደለሁም እህቴ አትለቅሽም እያለ ያስፈራራኛል። በጣም ነው የሚያስፈራራኝ። እህቱ ማን ነው ስሟ? እህቱ ሳራ ትባላለች። ሳራ ሀቢባ ላይክ ትልቁ እንትኖችን የሞላችልሽ ሴትዮ ጊፍት ገላርሽን ግቢና ሶስቱ ሳራ ዲሮ። ኧረ እኔ ሳራን እኮ 2 ዓመት ቲክቶክ ከመጣው ጀምሮ ነው የማውቃት። ጥሩ ልጅ ናት እሷ ማለቴ በጣም መልካም ልጅ ናት። እንደውም ኢትዮጵያ ስትሄድ ለእናቷ ዱዓ ስታስደርግልን ምናምን ላይቭ ገብታ ቪዲዮ አብርታ በእናቷ ስታስመርቀን እርዳታ ራሱ እዛ ለእናቶቹ ዱዓ እንዲያደርጉ እኛ ቤት ብር ሰብስበን ስንሰጥ ነበር። ሳራ ዲሮማ ይኸውልሽ፣ እሷ ምን አይነት ሰው መሰለችሽ? ሰው እንዲወዳቸው የሚያደርጉት በመስጠት ነው። እኔ አሁን አንቺ እኔን የምትወጂኝ በራሴ በመሆነው ሁኔታ እኔ ሊናን አክሴፕት አድርገሽ ነው የምትወጂኝ የምትጠይኝ። ፕሊስ አንዴ ልጥራት። እኔ ቁጥሩ አለኝ ዋትሳፕ ላይ እናወራለን። በጣም ነው የምንግባባው። ኦኬ አውርቼ ልጨርስና እኮ አውርተሽ ሳትጨርሽማ እንድታወራ አልፈቅድላትም። ግን እኔ ከሁለቱም ወገን መስማት ስላለብን እንዴ ሳርዬ ሰላም ነው? እንዴት ነሽ? ደህና ነሽ? እሷም በተለያየ ስልክ ታስፈራራኛለች። በጣም ስክሪንሾት ይዣለሁ። በተለያየ ስልክ በጣም ነው የምታስፈራራኝ። በጣም ነው ሰው የሚፈራት። ሮማ ውስጥ በጣም ነው የሚፈሯት። በጣም እጄ ረዥም ነው ባይናት። በጣም ነው የሚፈሯት። ኢልሽ ሀቡ እኔ ከዚህ በኋላ ብሞት አንድ ነገር ብሆን ምንም አይቆጨኝም። እንዴ ጣሊያን ሀገር የለም እንዴ? ጣሊያን ሀገር አንድ ነገር ብሆን ከሁለቱ 100 ዩሮ ከፍለሽ ሰው ማስደብደብ ሰው ማስገደል ትችያለሽ ጣሊያን እዚህ ሀገር። አዎ በጣም ኢዚ ነገር ነው። አሁን ካቆምሽበት ቀጥ ካቆምሽበት ወይኔ ቮይሱን አላረኩ። ከዛ በኋላ መደብደብ ምናምን ሲጀምርና ሳራ ሰላም ነው እንዴት